ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት እነሆ ይዤላችሁ ቀርቤያለሁ። ለቻናሌም አዲስ ከሆናችሁ እንደተለመደው ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። ዛሬ የምንመለከተው የአርሰናል የዝውውር መረጃዎችን ይሆናል። ለሚኬል አርቴታ ትልቅ የሆነ የክረምት የዝውውር መስኮት ይሆናል ተብሎ ይጠበቃል። ከነዚህ ውስጥ መካከልም በአጥቂ ስፍራ ቦታ ላይ ትልቅ ቦታ ይሰጠዋል ተብሎም እየተነገረ የሚገኘው የክንፍ መስመር ተጫዋች የሆነው ኒኮ ዊሊያምስ በአትሌቲክ ቢልባኦ ቤት የሚጫወተውን ይህን ተጫዋች ዝውውር ላይ ያለውን ፍላጎት እንደገና አጠናክሮ ቀጥሏል ሲል ስካይ ስፖርትም ዘግቦታል። ይህም ተጫዋች እንደምታውቁት ከበርካታ ክለቦች ስሙ እየተያዘ የሚገኝ ተጫዋች ነው። ነገር ግን ሚኬል አርቴታ ይህን ተጫዋች ለማስፈረምም ቅድሚያ ከሚሰጡት መካከል አንዱ እንደሆነ እየተገለጸ ይገኛል። እንዲሁም ሌላኛው ተጫዋች ዙባ ሜንዲ ይሰኛል። ይህ የሪያል ሶሲዳዱ ተጫዋች በሚቀጥለው የውድድር ዓመት ማርቲን ዙባ ሜንዲ ለአርሰናል እንደሚጫወት እርግጠኞች ናቸው። እንዲሁም አርሰናሎች ይህን ዝውውር ቀደም ሲል ከተጫዋቹ ጋር ከስምምነት መድረሳቸው የሚታወስ ነው። ይህም ተጫዋች ወደ አርሰናል በዚህ የዝውውር መስኮት የሚያደርገውን ዝውውርም ቀደም ሲል ይጠናቀቃል ተብሎም እየተነገረ ይገኛል። እንዲሁም ሌላኛው መረጃችን የሚሆነው በአጥቂ ስፍራ ቦታ ላይ አርሰናሎች በርካታ የሚባሉ የአጥቂ ስፍራ ቦታዎችን እየተመለከተ ይገኛል። እንዲሁም አንድሬ ቤርቴ ለአርሰናል ቪክተር ዩኬሬሽን ለማስፈረም እየጣረ ነው። ቀደም ሲልም በርካታ ንግግሮች ተካሂዷል። አሌክሳንደር ኢዛክ ከዚህ ቀደም እንደተገለጸው በመድፈኞች ውስጥ ዝርዝር ውስጥ ትልቁ ሆኖ ይቆያል። ግን በጣም ውድ ነው የዝውውሩ ዋጋ። እንዲሁም ማንቸስተር ዩናይትድ፣ ቼልሲ እና ሪያል ማድሪድ በሁሉም በፉክክር ውስጥ ናቸው። እስካሁን ምንም የቃል ስምምነት የለም። እናም ሁሉም ነገር አሁንም ክፍት ነው። ባየር ሙኒክም በአሁኑ ጊዜ ከፉክክሩ ውጪ ናቸው። ለነሱም በጣም ውድ ነው ዋጋው። አርሰናሎችም ይህን ዝውውር ለማጠናቀቅ አንድሬ ቤርቴ ትልቅ መሰረት ይሆናቸዋል ተብሎ ይነገራል። የቪክተር ዩኬሬሽን ዝውውር ለማጠናቀቅ ጥቅምት ወር ላይ እንደተገለጸው በዩኬሬሽና በክለቡ መካከል ባለው የቃል ስምምነት ምክንያት በዚህ ክረምት ከስፖርቲንግ በ60 እስከ 70 ሚሊዮን ዩሮ መልቀቅ ይችላል ተብሎ እየተነገረ ይገኛል። አርሰናሎች ሌላኛው ተጫዋቻቸውን የመሃል ስፍራ ተጫዋቻቸው የሆነው ይህን ጋናዊው ተጫዋች ከቶማስ ፓርቴ ጋር ያለውን የኮንትራት ማራዘሚያ ንግግር እንደቀጠለ ነው ሲል ፋብሪዚዮ ሮማኖ ተናግሯል። ቶማስ ፓርቴን በአርሰናል ቤት የ1 ዓመት ኮንትራት ወይም ደግሞ የ2 ዓመት ኮንትራት ሚኬል አርቴታ እንደሚሰጠው እየተነገረ ይገኛል። እንዲሁም አርሰናሎች በክረምቱ የሮማውን ተከላካይ ኢቫን ኒዲካን ለማስፈረም ከፒኤስጂ ጋር ፉክክር የሚያደርግ ይሆናል። ተጫዋቹም ከ25 ሚሊዮን እስከ 34 ሚሊዮን ይገመታል ተብሎም እየተነገረ ይገኛል። በሰኔ ወር ከሚካሄዱት የዓለም የክለቦች ዋንጫ በፊት ጆርጂኒዮን ወደ ፍላሚንጎ የመዘዋወሩ ተስፋ አለው። የአርሰናልም ኮንትራት ስለሚጠናቀቅ ውይይቶችም እየተካሄዱ ነው። ስካይ ስፖርትም ዘግቦታል። ውድ የተከበራችሁ ተመልካቾቼ የአርሰናል የዝውውር መረጃዎች ይህንን ይመስላል። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።